ሰላም ጤና ይስጥልን የቻናላችን ቤተሰቦች በሌላ ሀገር ሰርቶ ለመኖር አዲስ ምዕራፍ ለመጀመር ወይም የርቀት ስራውን እየሰሩ ዓለምን ለመዞር አስበው ያውቃሉ? የ2026 የኤክስፓት ኢንሳይደር ዓለም አቀፍ ጥናት በ31 ሀገራት ዳሰሳ በማድረግ በኑሮ ጥራት፣ በገንዘብ ቁጠባ፣ በስራ ዕድልና በሰዎች ወዳጅነት የተመረጡ ምርጥ የዓለማችን ሀገራትን ይፋ አድርጓል። በዛሬው ቪዲዮአችን ለነዋሪዎች ገነት የሆኑ የመጀመሪያ 5 ሀገራትንና በዚያ የሚኖሩ ሰዎች የሰጡትን ምስክርነት ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ በማድረግ አብራችሁን ቆዩ። በደረጃው አናት ላይ የተቀመጠችው ፓናማ ናት። ፓናማ ይህን የደረጃ ሰንጠረዥ በበላይነት ስትመራ የዘንድሮው ለሶስተኛ ተከታታይ ጊዜ ነው። ሀገሪቱ በስራ ዕድልና በግል ፋይናንስ መመዘኛዎች አንደኛ ደረጃን ይዛለች። በፓናማ የሚኖሩ 87% ያህል የውጭ ሀገር ነዋሪዎች በሕይወታቸው በጣም ደስተኛ ናቸው። 90% ደግሞ መኖሪያ ቤት ማግኘት በጣም ቀላል እንደሆነ ይናገራሉ። ከአርጀንቲና ወደ ፓናማ የባህር ዳርቻ ኑሮውን የቀየረው አርኤል እንደሚለው ከሆነ እዚህ ሀገር ያለው የህይወት ፍጥነት ከመጠን በላይ መሯሯጥን አስቀርቶ ሰላማዊ ረፍትን ይሰጣል ይላል። እንዲሁም ከካናዳ የመጣችው ሬዛ በፓናማ ያለውን የባንክና የስራ ሁኔታ በጣም የተቀላጠፈ መሆኑን ትናገራለች። ምንም እንኳን የመጠለያ ክፍያና የዕለት ተዕለት ወጪዎች በመጀመሪያ ውድ ቢመስሉም ዝቅተኛ የታክስና የውሃ መብራት ክፍያዎች ሀገሪቷን ተመራጭ ያደርጋታል ትላለች። ሁለተኛ ደረጃ ላይ የምትገኘው ሜክሲኮ ናት። ሜክሲኮ ከአካባቢ ሰዎች ጋር በፍጥነት ለመላመድና ለመቀላቀል በዓለም ላይ ቀዳሚዋ ሀገር ናት። 73% ያህሉ የውጭ ሀገር ነዋሪዎች የአካባቢውን ሕዝብ ወዳጅ ለማድረግ በጣም ቀላል እንደሆነ ይናገራሉ። ከቺካጎ ወደ ሜክሲኮ የተዛወረችው ክርስቲን እንደሚከተለው ትላለች። ከአሜሪካ ይልቅ በሜክሲኮ የሚደነቁና እውነተኛ ጓደኞችን አፍርቻለሁ። የጎዳና ላይ ምግብ $1 ማግኘት ይቻላል። የሕክምና አገልግሎትም ቢሆን አሜሪካ ጋር ሲነጻጸር እጅግ በጣም ርካሽ ነው ትላለች። ይህ በእንዲህ እንዳለ ሜክሲኮ ለኑሮና ለጓደኝነት ምቹ ብትሆንም ከደህንነት ጥበቃ አንጻር ዝቅተኛ ደረጃ ላይ እንደምትገኝ ግን መዘንጋት የለብንም። በሶስተኛ ደረጃ ላይ የተቀመጠችው ታይላንድ ናት። በታይላንድ የሚኖሩ 86% ያህል የውጭ ሀገር ነዋሪዎች በሕይወታቸው ሙሉ በሙሉ ደስተኛ መሆናቸውን ገልጸዋል። ታይላንድ በአነስተኛ የኑሮ ወጪ ከዓለም 3ኛ ደረጃን ይዛለች። ከእንግሊዝ ሀገር ከቤተሰቧ ጋር የመጣችው ቤታን እንደሚከተለው ትላለች። ባንኮክ እንደገባን ሙሉ ቤተሰባችን $1 ብቻ ይመገብ ነበር። በ2 ሳምንት ውስጥ ወደ ሀገሬ ላለመመለስ ወሰንኩ ትላለች። በተጨማሪም ታይላንድ የራሷን ባህልና ወግ ሳታጣ የዘመነች ሀገር ናት። ነገር ግን ወደ ታይላንድ የሚሄዱ ሰዎች የሀገሪቱን ባህልና ወግ ለምሳሌ ወደ ቤት ሲገቡ ጫማን ማውለቅና በብሔራዊ መዝሙር ወቅት በአክብሮት መቆም ማክበር እንዳለባቸው ይመከራል። አራተኛ ደረጃን የያዘችው የተባበሩት አረብ ኤሚሬቶች ናት። ዩኤኢ በስራ ዕድልና የቪዛ አሰራርን በማቅለል ረገድ ከፍተኛ ውጤት አግኝታለች። በዱባይ የሚኖሩ የውጭ ሀገር ነዋሪዎች እንደሚናገሩት ሀገሪቱ ከዓለም አቀፍ ሁከትና ለመረጋጋቶች ውጭ ሆና ሰላማዊና ደህንነቱ የተጠበቀ ምቹ ህይወትን ታቀርባለች ይላሉ። ከለንደን የመጣችው ኒኪታ እንደሚከተለው ትላለች። ሌሎች ሀገራት የኢሚግሬሽን ህጋቸው እያጠበቁ ባለበት ወቅት የተባበሩት አረብ ኤሚሬት ግን ሁልጊዜም ለውጭ ሀገር ሰራተኞች ክፍት ናት። ከዱባይ ውጪ በራስ አልሃይማህ የሚኖሩ ደግሞ የትራፊክ መጨናነቅ የሌለበት ለቤተሰብ ምቹና ፈጣን የሕክምና አገልግሎት ያለው ህይወት እንደሚመሩ ይናገራሉ። Orange juice mornings, green on the plate. Your mama said me, ho, don't be late.
ለመጀመሪያ ጊዜ ምርጥ 5 ውስጥ የገባችው ብራዚል 5ኛ ደረጃን ይዛለች። ብራዚል በህዝቦቿ እንግዳ ተቀባይነት በደስታና በባህል ደረጃ ከፍተኛ ውጤትን አግኝታለች። በሳኦ ፖሎ የሚኖሩት ክሊንት እንደሚሉት ከሆነ ብራዚላውያን አዲስ ሰውን እንደ ውጭ ሀገር ሰው ሳይሆን ወዲያውኑ እንደ ቤተሰብ አቅፈው ይቀበሉታል። በተጨማሪም በብራዚል እንግሊዝኛ በሰፊው ስለማይነገር ፖርቹጊዝ ቋንቋን በፍጥነት ለመልመድ ትልቅ እድል ይሰጣል። በብራዚል የሚኖሩ የውጭ ሀገር ነዋሪዎች እንደሚሉት የሀገሪቱ ውበት ያለው በሰዎቿ ልብና ወዳጅነት ውስጥ ነው ይላሉ። ከነዚህ 5 ሀገራት ውጪ በደረጃ ሰንጠረዡ ላይ ከ6ኛ እስከ 10ኛ የተቀመጡት ሀገራት የሚከተሉት ናቸው። በ6ኛ ደረጃ ላይ ስፔን ተቀምጣለች፣ 7ኛ ሲንጋፖር፣ 8ኛ ፖርቹጋል፣ 9ኛ ማሌዥያ፣ 10ኛ ሉክሰምበርግ። እንግዲህ ተመልካቾቻችን የኛ ሀገር ኢትዮጵያ በደረጃ ሰንጠረዥ ውስጥ ብትገባ ስንተኛ ምትሆን ይመስላችኋል? ከነዚህ 5 ሀገራት ውስጥ የእናንተ ምርጫ የትኛው ይሆን ነበር? በኮመንት ላይ አስቀምጡልን። ቪዲዮውን ከወደዳችሁት ላይክ እና ሼር እንዲሁም ሰብስክራይብ ማድረግ አትርሱ። Sun on my neck, you call my name and I said bet. Orange juice mornings, green on the plate. Your mama said me, ho, don't be late.